አንድ ሌሊት ደቀ መዛሙርቱ በጀልባ ባሕሩን እየተሻገሩ ነበር። ነፋሱ ኃይለኛ ነበር፣ ማዕበሉም ከፍተኛ ነበር። ደክመውና ፈሩ። ድንገት ኢየሱስም በውኃ ላይ ወደ እነርሱ ሲሄድ አዩት። ፈርተው ነበር። ኢየሱስ ግን ተናገረና እንዲህ አለው፣ አይዞህ፣ እኔ ነኝ፣ አትፍራ። ጴጥሮስም መልሶ ጌታ ሆይ፣ አንተ ከሆንህ ወደ አንተ እንድመጣ ንገረኝ። ኢየሱስ አንድ ቃል ተናገረ፣ ናክ። ጴጥሮስ ከጀልባው ወጣ፣ ወደ ኢየሱስ በውኃ ላይ መራመድ ጀመረ። ጴጥሮስ ግን ኃይለኛውን ነፋስ ሲያይ ፍርሃት ወደ ልቡ ገባ፣ መስጠም ጀመረ። ጴጥሮስም ጌታ ሆይ አድነኝ ብሎ ጮኸ። ወዲያውኑ ኢየሱስ እጁን ዘርግቶ ጴጥሮስን ይዞ አነሳው። ኢየሱስም ለምን ተጠራጠርክ አለው። ከዚያም ወደ ጀልባው ወጡ፣ ነፋሱም ቆመ። ይህ ታሪክ የሚያስተምረን ዓይኖቻችን በኢየሱስ ላይ ሲሆኑ እምነት ያድጋል። ማዕበሉን ስንመለከት ፍርሃት ይጨምራል። ዛሬ ኃይለኛ ነፋስ ሊያጋጥማችሁ ይችላል። ፍርሃት ሊሰማችሁ ይችላል። ነገር ግን ኢየሱስ ቅርብ ነው። እጁም ሁልጊዜ ወደ አንተ እየዘረጋ ነው። ይህ ታሪክ ካበረታታችሁ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።